ሰላም ጤና ይስጥልኝ። የደቡብ ሜድ ነው ውስብስብ የሕክምና ርዕሶችን ወደ ተግባራዊ ምክር እንከፋፍላለን። እኔ ደቡብ ዛሬ ስለ አንድ ጉዳይ እናወራለን። ጉዳያችን ከድባቴ ጋር ይሆናል። የአእምሮ መረበሽ መንስኤዎች፣ ምልክቶችና የሕክምና መንገዶችን አብረን እናያለን። ዛሬ በዓለማችን ላይ በጣም አሳሳቢ ስር የሰደዱ የአእምሮ ህመሞች ውስጥ ስለ አንዱ እናያለን ማለት ነው። ከሁሉ በፊት እንደተለመደው ባዮሎጂካል፣ ስነ ልቦናዊና ማህበራዊ ስር ያለው እና ስር የሰደደ የጤና እክል ነው። እንግዲህ የአእምሮን የሚነካው ስር የሰደደ እክልን እንዴት መከላከል የሚለውን እናያለን። ደቡብ ሜድን ላይክ፣ ሰብስክራይብ በማድረግ ይጀምሩ እንላለን። ክፍል አንድ ላይ የምናየው የድብርት ምንድን ነው የሚለው ነው። እንግዲህ ድብርት የምንለው ወይም ደግሞ የመንፈስ ጭንቀት ማለት በማንኛውም የምናስብበት ጊዜ እንዲሁም ደግሞ የሚሰማንን ስሜቶች በተግባሮቻችን ላይ ይገለጻሉ። እንደ ዓለም ጤና ድርጅት ዘገባ፣ እንደ WHO ዘገባ ከሆነ ከ280 በላይ የሚሆኑ ሰዎች በአመት ውስጥ በዚህ ህይወታቸውን ያጣሉ፣ እንዲሁም ደግሞ ወደ አካል ጉዳት ያመራሉ። እንግዲህ የአካል ጉዳት ያመራሉ ማለት ምን ማለት ነው ስንል እነዚህ ምልክቶች ወደ ተለጥ እንቅስቃሴና ስራዎቻችን ላይ፣ ማህበራዊ ግንኙነቶቻችን ላይ እንዲሁም ደግሞ የማስታወስና ውሳኔ የመስጠታችን ላይ ገደብ አለባቸው ማለት ነው። በዚህ ምክንያት እንደ አካል ጉዳተኝነት ይቆጠራል። WHO እንግዲህ የከፋ ሲሄድ በተለያዩ ሀገራቶች ላይ እስከ 700,000 በላይ የሚሆኑ ሰዎች በዚህ ይጎዳሉ። በተለይም በኢትዮጵያ በ2024 በተደረገ ጥናት ከ1000 ሰዎች ውስጥ ከ7 እስከ 10 የሚሆኑት የዚህ ተጠቂዎች ናቸው። መጠቃታቸውን ብቻ ሳይሆን ከማህበረሰቡ በሚደርስባቸው መድሎና መገለል ሕክምናም ሳያገኙ ህይወታቸው ያልፋል። ክፍል 2 ላይ የምናየው ደግሞ የመንፈስ ጭንቀት ወይም የድባቴ ወይም ደግሞ የዲፕሬሽን መንስኤዎች ምን ይመስላሉ የሚለውን ከፋፍለን እናያለን። እንግዲህ የመንፈስ ጭንቀት ዘርፈ ብዙ ነው። መንስኤውም ይሄ ነው ተብሎ የሚገለጽ የለውም። ብዙ መንገዶች አሉት። በዋናነት ግን በሶስት ከፍለን ማየት እንችላለን። ባዮሎጂካል ብለን ማየት እንችላለን፣ ስለ ልቦናዊ እንዲሁም ደግሞ ማህበራዊ ብለን ከፋፍለን ማየት እንችላለን ማለት ነው። ባዮሎጂካል መንስኤዎቹን ስናይ ለምሳሌ የሴሮቶኒን እና የዶፓሚን ስሜት መነሳሳትና የስሜት አይነት በመቆጣጠር ረገድ ወሳኝ ሚና የሚጫወቱ ሁለት ቁልፍ ነርቭ አስተላላፊዎች ናቸው። የእነዚህ ደረጃዎች ከፍና ዝቅ ማለት በስሜቶቻችን ላይ አስተዋጽኦ ያደርጋሉ ማለት ነው። እንዴት ለሚለው ለምሳሌ ሴሮቶኒን የመንፈስ ጭንቀትን እንዴት ያውካል ወይም ደግሞ የመንፈስ ጭንቀትን እንዴት ያመጣል ወይም ደግሞ ለዲፕሬሽን እንዴት ይዳርገናል የሚለውን ስናይ በተለያዩ መንገዱ ነው። እንግዲህ ሴሮቶኒን ሚና ምንድነው ሲባል በአእምሮአችን ውስጥ ስሜትን፣ እንቅልፍን፣ የምግብ ፍላጎትን እና መረጋጋትን ይቆጣጠራል። ስለዚህ ሴሮቶኒን ዝቅ አለ ማለት ከፍተኛ ሐዘንና ጭንቀት ውስጥ እንድንገባ ያደርገናል ማለት ነው። በሌላ በኩል ደግሞ የዶፓሚን እና የመንፈስ ጭንቀት ምን አገናኛቸው ሲባል የዶፓሚን ሚና ተነሳሽነትን፣ ደስታን፣ ሽልማትንና ትኩረትን ይቆጣጠራል። ዝቅተኛ ዶፓሚን አለ ማለት ከፍተኛ የራስ ፍላጎት ማጣት እና የባህሪ መቀየርን ያመጣል። በዚህም ምክንያት ሁለቱም ተያያዥነት አላቸው ማለት ነው። በሌላ በኩል ደግሞ የመንፈስ ጭንቀት ወይም ሌሎች የአእምሮ ህመሞች የቤተሰብ ታሪክ፣ የሆርሞን ለውጦች ለምሳሌ ከወሊድ በኋላ በሴቶች ላይ የሚከሰት የማረጥ፣ እነዚህ ሁላ ለዲፕሬሽን ይዳረጋሉ ማለት ነው። በሁለተኝነት ደረጃ ደግሞ ስለ ልቦናዊ ምክንያቶች ስንል እንግዲህ ማለት ሰው ያስተሳሰቡ ኔጌቲቭ ቲንኪንግ መሆን፣ ዝቅተኛ በራስ መተማመን መኖር፣ ያለፈ ጉዳት ወይም ደግሞ ፓስት ትራውማቲክ ለምሳሌ ጦርነትን አልፎ የተለያዩ ችግሮችን አልፎ የሚያክሰው ከሆነ ወይም ደግሞ በልጅነቱ ከባባድ ጉዳቶች የደረሰበት ልጅ ከሆነ በዚህ ይጠቃል ወደ ዲፕሬሽን ያመራል ማለት ነው። በፊቱ ስላልታከመ አሁን ላይ አእምሮ እዛ ላይ ቆማል እንደማለት ነው። በሶስተኝነት ደረጃ ደግሞ ማህበራዊና ባህላዊ ሁኔታዎች እነዚህ ድህነት፣ ስራ አጥነት፣ ጦርነት፣ ግጭት፣ የቤተሰብ ድጋፍ ማጣት የአእምሮ
ህመም ዙሪያ ደግሞ እንዲሁም ግንዛቤ አለማግኘት እንዲሁም ደግሞ አልኮል፣ ጫት እነዚህ የመሳሰሉት ለዚህ ይዳርጉናል ማለት ነው። ክፍል 3 ላይ እንግዲህ የምናየው የድብርት ምልክቶች እንግዲህ የድብርት ወይም የድባቴ ምልክቶችን ስናይ የመንፈስ ጭንቀቶች ሊለያዩ ይችላሉ። ምልክቶቹ ከሰው ሰው ጥንካሬው ሊለያይ ይችላል። እንደ DSM-5 ወይም ደግሞ ዲያግኖስቲክ እንደ ስታቲካል ማኑዋል ኦፍ ሜንታል ዲስኦርደር ፊርስ 5ኛ ኤዲሽን ላይ እንደሚለው መመዘኛዎቹ ቢያንስ ከ9 መመዘኛዎች 5ቱ ተገኘብን ማለት ድባቴ ያለብን እንደማለት ነው። እነዚህ ግን ከፋፍለን እንያቸው። ለምሳሌ አእምሯዊ ምልክቶች፣ አካላዊ ምልክቶችና ስሜታዊ ምልክቶች ብለን በሶስት ከፍለን እንያቸው። ለምሳሌ ከአእምሯዊ ምልክቶች ስንነሳ የማያቋርጥ ሐዘን፣ ተስፋ መቁረጥ ወይም ደግሞ ባዶነት መሰማት፣ በተለያዩ ጊዜ ማሳለፊያዎች ላይ መራቅ፣ ጊዜን ከግንኙነቶች ራስን ማላቅ፣ ማተኮር ወይም ደግሞ የውሳኔ ማጠር። አካላዊ ምልክቶቹ ደግሞ ምን ይመስላሉ ሲባል ድካም፣ ዝቅተኛ ጉልበት፣ የምግብ ፍላጎት ማጣት፣ የምግብ ፍላጎት መብዛት ወይም ደግሞ ከመጠን በላይ ማነስ፣ እንዲሁም ደግሞ መተኛት ችግር፣ ከመጠን በላይ መተኛት ወይም ደግሞ እንቅልፍ ማጣት፣ እነዚህ አካላዊ ምልክቶች ናቸው ማለት ነው። እንዲሁም ደግሞ ስሜታዊ ባህሪያት ወይም ደግሞ ስሜታዊ ምልክቶችን ደግሞ ስናይ ከጓደኞችና ከቤተሰብ መራቅ፣ መበሳጨት፣ ጥፋተኝነት ስሜት ወይም ደግሞ ዋጋ ቢስነት፣ ሞት ወይም ደግሞ ራስ ማጥፋት መሞከር፣ እነዚህ ስሜቶች ወይም ደግሞ ምልክቶች ከታዩብን ዲፕሬሽን ውስጥ እየገባን ነው ማለት ነው። ቢያንስ እነዚህ ለ2 ሳምንት እና ከዛ በላይ ያለፈ ከሆነ እነዚህ ምልክቶች ማይቀርፉልን ከሆነ ወደ ድባቴ እያመራን ነው ማለት ነው። ክፍል 4 ላይ እንግዲህ የምናየው ክፍል 4 ላይ የህክምናና የማገገም ዘዴዎቹ ምን ይመስላሉ የሚለው ነው። የምስራቹ ይህን የመንፈስ ጭንቀት ወይም ደግሞ ድባቴ ማከም ይቻላል። ዋና ዋናዎቹ የህክምና አማራጮቹን ደግሞ ከስንዘረዝራቸው ሳይኮቴራፒ አለ፣ መድኃኒቶችን መጠቀም ይቻላል፣ የአኗኗር ዘይቤን በማስተካከል ይቻላል፣ እንዲሁም ደግሞ ማህበራዊ ድጋፍ በማግኘት በ4 መንገድ መታከም ይቻላል ማለት ነው። እንግዲህ ከሳይኮቴራፒ ስንል CBT ወይም ደግሞ የኮግኒሽን ስነ ባህሪ አሉታዊ አስተሳሰብን በመቀየር የሚያስችሉ ምክሮችን በማግኘት ይታከማል ማለት ነው። በመድኃኒት ደግሞ እንዴት ይታከማል ከተባለ SSRI ወይም ደግሞ ሰሌክቲቭ ሴሮቶኒን ሪአፕቴክ ኢንሂቢተሮችን እንደነ ፍሎክሳቲን፣ ፕሮዛክ ያሉትን መድኃኒቶች በመውሰድ ይታከማሉ ማለት ነው። ግን እነዚህ ህክምናዎችን ስናደርግ ካለ ሐኪሙ ፍቃድና ከሐኪሙ ትዕዛዝ ውጪ ባንጠቀማቸው ይመረጣል። ምክንያቱም ለአዲክሽን ስለሚዳርጉ ማለት ነው። እነዚህ አዲክት ስለምናደርግ በትዕዛዝ ብንወስድ ይመከራል ማለት ነው። 3ኛ የአኗኗር ማስተካከል፣ መደበኛ አካል ብቃት እንቅስቃሴ፣ ጤናማ እንቅልፍ፣ አመጋገብ፣ አልኮል ማስወገድ። እንዲሁም ደግሞ በ4ኛነት ደረጃ እንዴት ይታከማል ከተባለ ማህበራዊ ድጋፍ ነው። ከጓደኞች ከቤተሰብ ሰዎች በሚገኙበት ቦታ ተሰብስቦ ማውራት፣ እነዚህ በዚህ መታከም ይችላል ማለት ነው። ማገገም ጊዜን ይወስዳል፣ ግን ነገር ግን አብዛኛውን ጊዜ 100% መዳን ይቻላል። ከድባቴ ወይም ከዲፕሬሽን መዳን ይቻላል ማለት ነው። ክፍል 5 ላይ የምናየው ደግሞ ዓለም አቀፍና አካባቢ ተጽዕኖ ምን ይመስላል የሚለውን ስናይ በየአመቱ ከ50 ሚሊዮን የሚበልጡ ሰዎች በዚህ ለአካል ጉዳተኝነት ይዳረጋሉ በመንፈስ ጭንቀት የተነሳ ማለት ነው። እንዲሁም ደግሞ የራስ ማጥፋት ሬሾን ስናይ ከ15 እስከ 29 ባሉ ታዳጊዎች ላይ ከአንዱ ሰው ከአራቱ አንዱ ለሞት መንስኤ ይሆናል ማለት ነው። በአፍሪካ እንኳን ብታየ ጥናት በተደረገበት ተደርጎ ከመቶ ሰው 15ቱ በዚህ ጉዳት ይደርስበታል ማለት ነው። እነዚህ ቁጥሮች ማስጠንቀቂያ ደወሎች ናቸው። የአእምሮ ጤና የቅንጦት አይደለም፣ አስፈላጊ ነው። ክፍል 6 ላይ ከጤና ባለሙያዎች የሚሰጡ ምክሮች ስናይ ጭንቀት የጥፋተኝነት ስሜት ሊያመጣ ይችላል፣ ግን የራሳችን ጥፋት አይደለም፣ ማንም ላይ የሚገጥም ነው። ግን ዋናው ነገር እርዳታ ያስፈልገናል። እርዳታ መጠየቅ፣ እርዳታ ደፋርነት አያስብልም። ስለዚህ እርዳታ መጠየቅ አለብን እንደዚህ አይነት ችግሮች ውስጥ ያለን ሰዎች እና ብቸኝነትን ማስወገድ፣ ከሰዎች ጋር መቀላቀል፣ ሐኪሞች የሚሰጡን ምክር ማለት ነው። ይህን ቪዲዮ ከወደዱትና ጥሩ ሆኖ ካገኙ ላይክ፣ ሰብስክራይብ በማድረግ ደቡብ ሜድን ይደግፉ እንላለን። መልካም ጊዜ ደቡብ ሜድ። እናመሰግናለን።